በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቃል ኪዳንና የአስራት ልጆች እስከ ሞት ድረስ በወደደን ባፈቀረን በአምላካችን በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን ቅዱስ አምላካችን ክብርና ምስጋና ይድረሰው። ለቃል መውረድ ለሥጋ ማድረግ ምክንያት የሆነች እናታችን ቅድስተ ቅዱሳን ድንግል ማርያም ክብርና ምስጋና ይድረሳት። ሁሉም እንደየጸጋ ስጦታቸው የጻድቃን፣ የሰማዕታት፣ የነቢያት፣ የሐዋርያት፣ የመላእክት፣ የሊቃውንት አባቶቻችን በረከታቸው ረድኤታቸው ይደርብን። ከወላጆች ምን ይጠበቃል? ጥያቄ ምልክት ነው። ስለ ልጆች አስተዳደግ የተወሰነ የእግዚአብሔርን ቃል እንማማራለን። ርዕሱ ከወላጆች ምን ይጠበቃል ይላል። ይሄንን መጽሐፍ ቅዱስን እንደ መነሻ እያደረግን እንመለከታለን። እናንተ ደግሞ አንደኛ ወደ መጽሐፍ ቅዱሱ ጎራ ብላችሁ እዚህ ጋር የተጠቀሰውን ምዕራፍና ቁጥር ደጋግማችሁ ማንበብ፣ ካነበባችሁ በኋላ ደግሞ ልጆቻችሁን በዚህ ልክ ማሳደግ ከእያንዳንዱ ወላጅ ይጠበቃል። እዚህ በምንኖርበት ሀገር አሜሪካ የብዙ ወላጅ ጭንቀት ልጆቹን እንዴት እንደሚያሳድግ፣ እንዴት እንደሚመራ ወይንም ልጆቹ እንደሚፈልጉት እንዲሆንለት ከማሰብ ብዙ ወላጅ ሲጨነቅ፣ አንዳንድ ጊዜም የማይገባ ነገር ሲያደርግ ብዙ ጊዜ እናያለን፣ እንሰማለን። ሰዎችም እየደወሉ ይጠይቁናል። ስለዚህ ወላጅ ከእርሱ የሚጠበቅበትን ነገር ካደረገ ከዚያም በኋላ ደግሞ ቀጣዩን ከእግዚአብሔር የሚጠበቀውን ደግሞ ለእግዚአብሔር ይሰጣል ማለት ነው። ስለዚህ መጀመሪያ ከወላጆች የሚጠበቀውን ነገር እነግራችኋለሁ። ቀጥሎ ደግሞ ልጆች ለምን እንደሚያጠፉ እነግራችኋለሁ። አሁን የመጀመሪያውን እንይ። የወላጅ ድርሻ ከወላጆች ምን ይጠበቃል የሚለውን። አንደኛ ወላጆች ልጆችን በምታሳድጉበት ጊዜ ፍጹም መጠንቀቅ ያለባችሁ፣ ፍጹም አለማድረግ ያለባችሁ፣ ፍጹምም ደግሞ ራሳችሁን መቆጣጠር ያለባችሁ ልጆቻችሁን አለማበሳጨት ነው። የሚያበሳጭ ነገር እንኳን ቢያደርጉ እናንተ ልጆቻችሁን አለማበሳጨት፣ የሚያናድድ ነገር እንኳን ቢያደርጉ እናንተ ልጆቻችሁን አለማናደድ። ይህንንም ብርሃናተ ዓለም ቅዱስ ጳውሎስ ወላጆችን ሲመክር እንዲህ ይላል።
ብርሃናት ዓለም ቅዱስ ጳውሎስ በቅድስና በሐዋርያነት የታወቀ 14 መልእክታትን የጻፈ እስከ ሦስተኛው ሰማይ ድረስ ወጥቶ እግዚአብሔርን ያየ የሚመጣውንም ያለፈውንም ዓለም ለይቶ ያወቀ ብዙ መልእክታትን ለብዙ ምእመናን መንፈሳዊ ልጆቹ መልእክት ያስተላለፈ የጻፈ በቃልም በመጽሐፍም በተግባርም በሕይወትም ክርስትናን የኖረ ሐዋርያ ነው። ይህ ሐዋርያ ልጆችን የሚያሳድግ ወላጅ ልጆችን ከማበሳጨት መቆጠብ እንዳለበት እንዲህ ይላል። አባቶች ሆይ ልባቸው እንዳይዝል ልጆቻችሁን አታበሳጯቸው። ልባቸው እንዳይዝል። ልቡ የዛለ ሰው ምን እንደሚገጥመው ታውቃላችሁ። ስለዚህ ልጆቻችሁን አለማበሳጨት። ለምን? ልባቸው እንዳይዝል፣ ተስፋ እንዳይቆርጡ። የእናት ደረጃ የአባት ደረጃ ወይንም የአባት ድርሻ የእናት ድርሻ እንዲህ ነው ወይ፣ ልጅ ማሳደግ እንዲህ ነው ወይ ብለው ልባቸው እንዳይዝል ልጆቻችሁን አለማበሳጨት። አባቶች ሆይ ብሎ ነው የሚጀምረው። በዚሁ በተቃራኒ እናቶች ሆይ አብራቸው ማያት ነው። ምክንያቱም ባልና ሚስት አንድ አካል ስለሆነ አባት ሲጠራ እናት አለች፣ እናት ስትጠራ አባት አለ። በእናትና በአባት መካከል ልዩነት የለም። ለአባቶች የተነገረ ቃል ብቻ አድርጋቸው እንዳትወስዱት፣ ለእናቶችም የተነገረ ቃል ነው። በትዳር ሕይወት ውስጥ እናትና አባት የተለያዩ ስላልሆኑ፣ ስለዚህ አባቶች ሆይ ሲል እናቶች ሆይም እያለ ነው ማለት ነው። አባቶች ሆይ ልባቸው እንዳይዝል ልጆቻችሁን አታበሳጯቸው። ቆላስይስ ምዕራፍ 3 ቁጥር 21 ላይ ብርሃናት ዓለም ቅዱስ ጳውሎስ በዚያ ላሉ ክርስቲያኖች ልጆቻቸውን እንዳያበሳጩ፣ ልጆቻቸውን እንዳያስቆጡ፣ ምክንያቱም ደግሞ ልባቸው እንዳይዝል በማለት እስከነ ምክንያቱ ገልጾላቸው እናገኛለን። ስለዚህ ከየትኛውም ወላጅ ልጅ ወልዶ ከሚያሳድግ ወላጅ ልጆቹን ከሚያበሳጭ ነገር ራሱን መግዛት፣ ራሱን መቆጠብ፣ ራሱን መቆጣጠር፣ ራሱን ከዚህ ነገር ማራቅ ከእያንዳንዱ ወላጅ ይጠበቃል። ይህን የሚያደርግ ወላጅ ካለ ልጁን ይጠቅመዋል፣ በመልካም ማስተዳደግ ያሳድገዋል ማለት ነው። ሁለተኛው ከወላጅ የሚጠበቀው በእግዚአብሔር ምክርና ተግሳጽ ማሳደግ። ልብ አድርጉ፣ በስድብ አይደለም፣ በግልምጫም አይደለም፣ በዱላም አይደለም። አያቴ ደበደበኝ፣ ቀጥቶ አሳደገኝ እያሉ የቀድሞ ዓመታትን ታሪክ እያነሱ ለልጆች ስለ አያትህ ተደባዳቢነት፣ ለልጆች ስለ አያትሽ ተደባዳቢነት እየነገርሽ ከማሳደግ ይልቅ አያትሽ እንዴት እየመከረች አያትህ እንዴት እየመከረ እንዳሳደገች ለልጆች ብትነግራቸው ይጠቅማቸዋል። ስለዚህ ልጆቻቸውን ስታሳድጉ በእግዚአብሔር ምክርና ተግሳጽ ማሳደግ ነው። ይሄንንም ብርሃናት ዓለም ቅዱስ ጳውሎስ እንዲህ ይላል፣ አባቶች ሆይ ልጆቻችሁን በጌታ ምክርና በተግሳጽ አሳድጓቸው እንጂ አታስቆጧቸው ይላል። አባቶች ሆይ እናቶች ሆይ ልጆቻችሁን በጌታ ምክርና በተግሳጽ አሳድጓቸው እንጂ አታስቆጧቸው። ኤፌሶን ምዕራፍ 6 ቁጥር 4 ላይ ሁለተኛው ከወላጅ የሚጠበቀው ይሄ ነው። ሦስተኛው ከወላጅ የሚጠበቀው በሃይማኖት ማሳደግ።
በሃይማኖት ስታሳድግ አንተም ሃይማኖተኛ ሆነህ ነው፣ አንቺም ሃይማኖተኛ ሆነሽ ነው። የብዙ ሰው ችግር ለልጆቹ ሃይማኖት መንገር አይደለም፣ በዚህ ሃይማኖት መኖር ነው። የብዙ ወላጅ ችግር ለልጆቹ የሚነግራቸው እና ራሱ የሚኖርበት የተለያየ መሆኑ ነው። ስለዚህ በሃይማኖት ማሳደግ ማለት ልጅህ ጥሩ ነገር እንዲናገር ከፈለግ አንተም ጥሩ ነገር ለልጅህ መናገር፣ ልጅህ መልካም ሆኖ እንዲያድግ ከፈለግ አንተም በልጅህ ፊት በእግዚአብሔር ፊት መልካም ሆነህ መኖር፣ መልካም ሆነች መኖር። ልጅህ ሰዎችን የሚያከብር ሰዎችን የሚወድ ሆና እንዲያድጉ ተፈለግ አንተም ሰዎችን የምታከብር ሰዎችን የምትወድ ሆነህ መኖር። ልጅህ ከሐሜት ርቆ እንዲኖር ተፈለግ አንተም ከሐሜት ርቀህ አንቺም ከሐሜት ርቀሽ መኖር። ልጆችህ የክርስቶስ ሥጋና ደም እየተቀበሉ እንዲኖሩ ከፈለግ አንተም ያን የክርስቶስን ሥጋና ደም እየተቀበልክ ለልጆች ምሳሌ ሆነ አብነት ሆነ መኖር። ልጆችህ ጸሎተኛ ሆነው እንዲኖሩ ከፈለግ አንተም በልጆች ፊት ጸሎትን እያለማመድክ ጸሎት እያደረግ የጸሎትን ሥርዓት እንዲማሩ እያደረግ ማሳደግ። ልጆችህ ከስንፍና ርቀው እንዲኖሩ ተፈለግ አንተም የስንፍና ቃላትን ከመናገር ርቀሽ መኖር። አጠቃላይ ሃይማኖታዊ ሥርዓትን ለልጆች በቃልም በተግባርም እያሳየሽ ማሳደግ፣ እየኖርክ ማሳየት። አንተ የምትኖረው አንቺ የምትኖሪውና ለልጆቻችሁ የምትነግሯቸው የተለያየ ተሆነ በፍጹም ልጆቻችሁን በሃይማኖት ማሳደግ አትችሉም። ስለዚህ ልጆችን በሃይማኖት ማሳደግ ነገ ለአንተ፣ ነገ ለሀገር፣ ነገ ለቤተ ክርስቲያን፣ ነገ ለራሳቸው ጥቅም ይሆናሉ ማለት ነው። መጽሐፍ ቅዱስን ምሳሌ አድርገን እንይ። ልጅን በሚሄድበት መንገድ ምራው ይላል። መንገድ ሃይማኖት ነው። በሃይማኖት ማለት ነው። ጥበበኛው ሰሎሞን ልጅን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም። ምሳሌ ምዕራፍ 22 ቁጥር 6። በሃይማኖት ስትመራው፣ በሃይማኖት ስታሳድገው፣ በምግባር ስታሳድገው፣ በጸሎት ስታሳድገው፣ እግዚአብሔር በሚወደው መንገድ ስታሳድገው ስታሳድጋት፣ በዚያ መንገድ ያደገ ልጅ በሸመገለ ጊዜ ባረጀ ጊዜ ካንተ ከእናት ከአባቱ ቤት በወጣች ጊዜ ከዚያ ካደገበት ሃይማኖት፣ ካደገበት ምግባር፣ ካደገበት መልካም ሥራ ፈቀቅ አይልም። ለምን? በዚያ ሕይወት ነዋ ያደገው። ስለዚህ ጥበበኛው ለወላጆች ይህን ይነግረናል። መድኃኔ ዓለም ኢየሱስ ክርስቶስም በአጭር ቁመት በጠባብ ደረት ተወስኖ ሥጋ ለብሶ በዚህ ዓለም ላይ 33 ዓመት ከ3 ወር በቆየበት ጊዜ ይህንን ምሳሌ ትቶልን ወይንም አሳይቶን አልፏል። እንዲህ ይላል። ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበረ ይላል። በጥበብ በቁመት በሞገስ በማን? በእግዚአብሔርና በሰው ፊት ያድግ ነበረ። የሉቃስ ወንጌል ምዕራፍ 2 ቁጥር 52። ስለዚህ ልጅህን በምታሳድግበት ጊዜ በጥበብ ስታሳድጊ አንተም አንቺም ጥበበኛ ሆናችሁን። ለልጅህ ጥበብን ስትነግረው አንተም በጥበብ ሆነህ ነው። የልጆች አስተዳደግ የሚባለውም ይሄ ነው። ሌላው ከወላጆች የሚጠበቀው ሦስተኛው
ልጆች የሚሉትን ለመስማት መፍጠን ወይንም ማዳመጥ ላንተ ቀላል የመሰለ ላንቺ ቀላል የመሰለሽ ለእናንተ ቀላል የመሰላችሁ ለልጆቻችሁ ከባድ ሊሆን ይችላል። ስለዚህ ልጆችን ማዳመጥ፣ መስማት፣ ለመስማትም መፍጠን የልጆችን ችግር ያቀለዋል። ያዕቆብ እንዲህ ይላል፣ ስለዚህ የተወደዳችሁ ወንድሞች ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን። የሰው ቁጣ የእግዚአብሔርን ጽድቅ አያሰራምና ይላል ያዕቆብ ምዕራፍ 1 ቁጥር 19 ላይ። ስለዚህ ወንድሞች ሆይ፣ እናቶች ሆይ፣ አባቶች ሆይ ሰው ሁሉ ለመስማት የፈጠነ ማለት ልጆችህን ለማዳመጥ የፈጠንሽ ከዚያስ በኋላ ለመናገር ደግሞ የዘገየሽ ለቁጣ የዘገየሽ መሆን ያስፈልጋል። አንደኛ ቁጣ የእግዚአብሔርን ጽድቅ ስለማያሰራ ኃጢአት ስለሆነ በደል ስለሆነ ለልጆችም ስለማይጠቅም፣ ለመስማት ግን መፍጠን፣ ለመቆጣት ለመናገር ግን መዘግየት፣ ማሰላሰል፣ ማዳመጥ፣ ነገሩ ከወዴት እንደሆነ ችግሩ የትጋው እንደሆነ በምን አይነት መንገድ መፍታት እንዳለብህ በምን አይነት መንገድ ልጅሽን ማስተማር እንዳለብህ መለየት ያስፈልጋል። ይሄ ከወላጆች የሚጠበቀው ሌላው ነገር ነው። ሌላው አራተኛው ሐሜተኛ አለመሆን የብዙ ወላጅ ችግር። ብዙ ልጆች ልባቸው የዛለበት ወላጆቻቸው በሃይማኖት እንደማይኖሩ እስከ መጠራጠር የደረሱበት በልጆቻችሁ ፊት የምትፈጽሙት ሐሜት ነው። ሐሜት ኃጢአት ነው። በክርስትና ሕይወት አንዱ ኃጢአት ሐሜት ነው። በልጆቻችሁ ፊት ብቻ አይደለም፣ በምን ጊዜም በየትኛውም ሰዓት ሐሜት ኃጢአት ነው። መግደላዊት ማርያም 7 አጋንንት እንዳደሩባት መጽሐፍ ቅዱስ ይነግረናል። ሊቃውንቱ ይሄንን 7 አጋንንት የዚህ የዮሐንስ ወንጌል ምዕራፍ 20 ላይ 7 አጋንንት ላወጣላት ለመግደላዊት ማርያም አስቀድሞ ታየ ይላል። በመዋዕለ ሥጋዌ ኢየሱስ ክርስቶስ 7 አጋንንት አድሮባት ፈውሷታል። ይሄን ሊቃውንቱ እነዚህ 7ቱ አጋንንት 7 አይነት ኃጢአት ያሰሯት ነበረ ይሉና ከ7ቱ አንደኛው ኃጢአት ወይንም አንዱ አጋንንት ያደረባት በሐሜት ነበር። ሐሜት ኃጢአት ነው። ሐሜተኛ መሆን ማለት የዲያብሎስ የሰይጣን ማደሪያ መሆን ማለት ነው። ይሄንን እርግጠኛ ሁኑ። ልጆቻችሁን ከመጉዳቱም ባሻገር እናንተንም ይጎዳችኋል። ክርስትናችሁን ይጎዳዋል። ከእግዚአብሔር ጋር ያላችሁን ግንኙነት ያቋርጠዋል። የመንፈስ ቅዱስ ማደሪያ ከመሆን ይከለክላችኋል። እውነቱን እውነት፣ ሐሰቱን ሐሰት በማለት መለማመድ ያስፈልጋል። በልጆቻችሁ ፊትም ይሁን በየትኛውም ፊት። በጣም ብዙ ክርስቲያኖች የሚጎዱበት ኃጢአት፣ ብዙዎቻችን ተጠልፈን የወደቅንበት ኃጢአት ሐሜት ነው። ስለ ሐሜት ራሱን ችሎ አንድ ቀን በራሱ መንገድ በሐሜት የተጎዱ ሰዎች፣ በሐሜት የረከሱ ሰዎች፣ በሐሜት ከእግዚአብሔር የተለዩ ሰዎች፣ በሐሜተኛነታቸው የኃጢአት ማደሪያ የኃጢአት አገልጋይ የሆኑ ሰዎችን በምሳሌነት አንስተን እንመለከታለን። ለማንኛውም ግን ለቅምሻ ያህል ለመነሻ ያህል
ሐሜተኛ አለመሆን ነው። ይህንን ሐዋርያው ያዕቆብ እንዲህ ይላል፣ ወንድሞች ሆይ እንዳልኳችሁ ወንድሞች ስንል እናቶች እያለን ሁሉም አሉ። ወንድሞች ሆይ እርስ በራሳችሁ አትተማሙ ይላል። እርስ በራሳችሁ አንዱ አንዱን አይማው፣ ኃጢአት ነዋ። ወንድሞች ሆይ እርስ በራሳችሁ አትተማሙ። ወንድሙን የሚያማ በወንድሙም የሚፈርድ ሕግን ያማል፣ በሕግም ይፈርዳል ይላል። ይቀጥልና በሕግም ብትፈርድ ፈራጅ ነህ እንጂ ሕግን አድራጊ አይደለህም። ሕግን የሚሰጥና የሚፈርድ አንድ ነው፣ እርሱም ሊያድን ሊያጠፋም የሚችለው ነው። በሌላ የምትፈርድ አንተ ማን? ጥያቄ ምልክት ይላል። ያዕቆብ ምዕራፍ 3 ቁጥር 11 እና ማቴዎስ ምዕራፍ 7 ቁጥር 1 ጀምራችሁ አነቡት። ቅዱስ ማቴዎስም በመጀመሪያ በዓይንህ ያለውን ጉድፍ አውጣ። ለምንድን ነው በወንድምህ ያለውን በዓይን ያለውን ጉድፍ ላውጣ የምትለው? መጀመሪያ አንተ ግብዝ በዓይንህ ያለውን ጉድፍ አውጣ፣ ራስክን ተመልከት፣ በሰው አትፍረድ፣ በምትፈርድበት ፍርድ ይፈረድብሃል ይላል። ስለዚህ ሐሜት ኃጢአት ነው። እርስ በራሳችን እንዳንተማማ፣ እውነቱን እውነት እንድንባባል፣ ሐሰቱን ሐሰት እንድንል፣ ወንድምህን ከምታማው እህትሽን ከምታሚያት፣ እህትክን ከምታማት ወንድምሽን ከምታሚው ለወንድምህ ንገረው፣ ለወንድምሽ ንገሪው። ያን ጊዜ ልጆችህም እውነተኛ መሆናቸውን ሐሜተኛ አለመሆንክን እውነት ካንተ ይማራሉ፣ እነሱም እውነተኛ ይሆናሉ ማለት ነው። ስለዚህ ከወላጆች የሚጠበቀው ሌላው ይሄ ነው። ሌላው አምስተኛው ከወላጆች የሚጠበቀው ወላጆች ማለት እናትና አባት በአንድ አቋም መሆን። የብዙ ልጆች ችግር የሚሆነው ይሄ ነው። አባት ደግ ሆኖ ይታያል፣ እናት ክፉ ሆና ትታያለች። ልጆች ወይ እናትን በክፉ ይስላሉ ወይ አባትን በክፉ ይስላሉ። አባት ልጆችን ለማስተካከል በሚያደርግበት ሰዓት እናት ገላጋይ ትሆናለች፣ ወይንም እናት ይህን በምታደርግበት ሰዓት አባት ገላጋይ ደግ ሆኖ ይቀርባል። ይሄ ለልጆች አስተዳደግ እጅግ ጎጂ ነው። ልጆችን ስርዓት እንዳይዙ፣ በስርዓት እንዳያድጉ፣ በጥበብ እንዳያድጉ፣ በሞገስ እንዳያድጉ፣ በአካል እንዳያድጉ፣ በእግዚአብሔር ፊት እንዳያድጉ፣ በፈሪሃ እግዚአብሔር እንዳያድጉ የሚያደርጋቸው አንዱ የወላጆች አንድ አለመሆን ነው። በልጆች አስተዳደግ በማንኛውም ሕይወት የወላጆች አንድ መሆን ማለት ልጆችን በማሳደግ ብቻ አይደለም፣ በሁሉም የዕለት ተዕለት ኑሯችሁ አንድ መሆን። እናንተ ስትጨቃጨቁ ካዩ ነገ ልጆች ትዳርን ይፈሩታል፣ ሕይወትን ይፈሩታል። ትዳር አስከፊ እንደሆነ፣ መከራ እንዳለው፣ ጭቅጭቅ እንዳለው ይስላሉ በአእምሯቸው። ስለዚህ በሕይወታችሁ በሙሉ አንድ መሆን፣ የማያግባባችሁ ሐሳብ እንኳን ቢኖር ልጆች በሌሉበት ቁጭ ብላችሁ መነጋገር፣ መፍታት። የወላጆች አንድ መሆን ለልጆች ማሳደግ በጣም ትልቁ መንገድ ነው። በፍቅር እየተጋችሁና እየተባበራችሁ በአንድ መንፈስና በሰላም ማሰሪያነት እየተጠበቃችሁ አንድ አካልና አንድ መንፈስ ትሆኑ ዘንድ እማልዳችኋለሁ። ብርሃናት ዓለም ቅዱስ ጳውሎስ ኤፌሶን ምዕራፍ 4 ቁጥር 2። ልብ አድርጉ። በፍቅር እየተጋችሁና እየተባበራችሁ። ሰው በፍቅር መትጋት አለበት። እናት
ባሏን፣ ሚስት ባሏን፣ ባል ሚስቱን፣ እናት የልጆቿን አባት፣ አባት የልጆቹን እናት አንዱ ከአንዱ በፍቅር እየተጋ እየተባበረ በአንድ መንፈስ በሰላም ማሰሪያነት እየተጠበቃችሁ አንድ አካልና አንድ መንፈስ ትሆኑ ዘንድ እማልዳችኋለሁ። ይሄ ነው ከወላጆች የሚጠበቀው። ይህን ካደረጋችሁ ለልጆቻችሁ መልካም ነገር ማድረግ ትችላላችሁ። ሌላው ስድስተኛው የቤት ውስጥ ሕጎችን ማውጣት ማለማመድ። ለልጆች የቤት ውስጥ ሕጎችን ማውጣት ማለማመድ። ልጆቻችሁ ልዩ ልዩ ስነ ስርዓቶችን በማወቅ ይጠብቋቸው ዘንድ ከሚረዱ ዘዴዎች አንዱ የቤት ውስጥ ሕጎችን ማውጣት ማለማመድ፣ እንዲተገብሩም መምራት ማለት ነው። ይህም ማለት በጎ የሆነውን አስተሳሰብ፣ አመለካከት፣ ድርጊት፣ ትእዛዝ፣ ሕግ እንዲያከብሩ እገዛ ማድረግ ማለት ነው። የቤት ሕግ ማውጣት። ሌላው ለምሳሌ የቤት ሕግ ማውጣት ሲባል አላስፈላጊ የሆነውን አስተሳሰብ፣ አመለካከት ከሕይወታቸው እንዲያስወግዱ መርዳት፣ ማስተማር ማለት ነው። የቤት ሕግ ውስጥን ስታወጡ አላስፈላጊ የሆነውን አስተሳሰብ በልጆቻቸው አእምሮ ውስጥ የተቀረጸውን ክፉ ሐሳብ ወይንም ጥሩ ያልሆነውን አስተሳሰብ፣ አመለካከት ከሕይወታቸው እንዲያስወግዱ መርዳት፣ ማስተማር። ግን ይሄ ሕግ ስታወጡ የሚወጡ ሕጎች ልጆች ማድረግ ያለባቸውንና ማድረግ የሌለባቸውን በግልጽ የሚገልጽ መሆን አለበት። አንዳንድ ጊዜ እንኳን እነሱ ሊረዱት እናንተ የማትረዱትን ሕግ ብታወጡ ለልጆቹ ላይ ጠቅማቸው ይችላል። የሚወጡ ሕጎች ልጆች ማድረግ ያለባቸውን በግልጽ የሚያሳይ፣ ማድረግ የሌለባቸውን በግልጽ የሚገልጽ፣ የሚያስረዳ፣ ይህንን አድርግ፣ ይህንን አታድርግ፣ አድርጊ፣ አታድርጊ የሚሉ ሕጎች ልክ እግዚአብሔር ለአዳም እንደሰጠው ይህንን ብላ፣ ይህንን አትብላ ብሎታል። እንደዚህ አይነት ሕግ ግልጽ የሆነ ነገር ማድረግ ከወላጅ ይጠበቃል። ለምሳሌ ከእንቅልፍ ሲነሱ የተኙበትን አልጋ ማንጠፍ፣ ወላጆችን ማገዝ። የወላጆች ድርሻ ልጆችን ለመገንዘብ የሚያስችላቸውን ሁኔታ የሚገልጽ፣ ለምሳሌ ሳያስፈቅዱ ከቤት መውጣት፣ ሐሳብን ለወላጅ ሳይደብቁ በግልጽ መናገር፣ ለልጆቹ ሆነ ለእናንተ ለሌሎችም አካላት ትክክለኛ ሚዛናዊ የሆነ ልጆችን በቀላሉ የሚረዳቸውና ውስብስብ ያልሆነ አጭርና ግልጽ በብዙ አረፍተ ነገር ያልተጨናነቀ ሕግን ማውጣት። ልጆች በቀላሉ የሚረዱት፣ በቀላሉ የሚያውቁት፣ በቀላሉ የሚያነቡት፣ አድርጉ የሚለውን እንዲያደርጉ የሚፈቅደውን በግልጽ የሚያሳይ፣ እንዳያደርጉ የሚከለክለውንም በግልጽ የሚያሳይ ሕግ ማውጣት። ሌላው ሰባተኛው ልጆችን የሚያቃልሉ ቃላትን አለመጠቀም፣ ፊትን አለማጥቆር። ልጆችን የሚያቃልሉ ቃላት፣ ስድብ፣ ጸያፍ የሆነ ንግግር፣ ክፉ የሆነ ንግግር የልጆችን አእምሮ የሚያፈርስ፣ የሚያቆስል፣ የሚያደክም፣ የሚያዝን፣ የሚያበሳጭ፣ የሚያስቆጣ ቃላትን አለመጠቀም።
ለልጆቻችሁ ፊታችሁን አለማጥቆር። ለምሳሌ ወላጆች ልጆቻችሁ ገና ሲያዩአችሁ ከፊታችሁ በሚያነቡት ሁኔታ ከጮታችሁና ከምትሰነዝሯቸው የስድብ ቃላት የተነሳ እንዲፈሯችሁ አለማድረግ። ይህን የምታደርጉት ሆነ ልጆቻችሁን በጥበብ በሞገስ ማሳደግ አትችሉም። ምክንያቱም ልጆች ወደ እናንተ ሐሳብ ይዘው አይመጡ። ሐሳባቸው ሊገልጹላችሁ አይችሉም፣ ሊያማክሯችሁ አይችሉም። ምክንያቱም እናንተ በሚያስቡበት ሰዓት ያንን የጠቆረውን ፊታችሁን፣ የሚገላምጥ ፊታችሁን፣ የሚሳደብ ቃላታችሁን እያሰቡ ስለሚፈሯችሁ ሊነግሯችሁ ወይንም ሊያስረዷችሁ ወይንም የውስጣቸውን ችግር ሊያማክሯችሁ አይችሉም። ስለዚህ ልጆቻቸውን ከሚያቃልሉ ነገሮች መጠበቅ ከእያንዳንዱ ወላጅ ይጠበቃል። ሌላው ምክራችሁን፣ ተግሳጻችሁን ተቀብለው የሚፈጽሙ የመሆን እድላቸው አነስተኛ ይሆናል። በተቆጣችሁ ቁጥር፣ በተሳደባችሁ ቁጥር፣ ልጆቻችሁን የሚያቃለን ነገሮችን በተጠቀማችሁ ቁጥር ምክራችሁን፣ ተግሳጻችሁን ተቀብለው እንዳይፈጽሙ እንዳያደርጉት የመሆን እድላቸው አነስተኛ ይሆናል። ከዚህ ይልቅ ፍቅርን፣ ርኅራኄን በሚያንጸባርቁ ብሩህ ፊት በመቅረብ በጎ ሥራቸውን እየደገፋችሁ መጥፎ ሥራቸውን እንዲያሻሽሉ ልትረዷቸው ይገባል። ያን ጊዜ ውጤታማ የልጆች አስተዳደግ፣ ውጤታማ የልጆች አስተዳደግን ማግኘት ወይንም ማድረግ ወይንም ገንዘብ ማድረግ ትችላላችሁ። ሌላው 8ኛው ከወላጆች የሚጠበቀው ተፈላጊውን ውጤት የማያመጣ ምክርና ተግሳጽ መተው። አንዳንድ ጊዜ ምክራችሁ ልጆችን የማይጠቅም፣ ተግሳጻችሁ ልጆችን የማይጠቅም የማያሳድግ ሊሆን ይችላል። እንዲህ አይነት ጸባይ ያለው ሰው አንዳንድ ጊዜ አንዳንድ ወላጅ እኔ መቆጣት ባህሪዬ ነው ይላል። እንደ እግዚአብሔር እንዲህ አይነት ባህሪ አልሰጠህም ወገኔ። እግዚአብሔር እንደዚህ አይነት ባህሪ የሚቆጣ ባህሪ ለአንተ አልፈጠረም። አንተ እኮ እግዚአብሔርን መስለህ፣ አንቺ እኮ እግዚአብሔርን መስለህ በእግዚአብሔር አርአያና አምሳል የተፈጠርክ ነው። መቆጣት ባህሪ ሳይሆን ጠባይ ነው። ከጊዜ በኋላ የመጣ ባህሪ ቢሆንማ ስትወለድ እየተቆጣህ ነበር የምትወለደው፣ እየተቆጣሽ ነበር የምትወለደው፣ እየተሳደብክ ነበር የምትወለደው። ባህሪ አይደለም እሱ። ካደግክ በኋላ የወረስከው፣ ካደግሽ በኋላ ያገኘሽው የኛ ያልሆነ በተለያየ ምክንያት ወደኛ የገባ ልናስተካክለው የምንችል። ስለዚህ መቆጣት ቦታ ሊኖረው ይችላል። እሱን በጊዜው እናየዋለን። ያልኩት ግን ተፈላጊውን ውጤት የማያመጣ ምክርና ተግሳጽን መተው ነው። ተፈላጊውን ስለ አንድ ጉዳይ ልጆቻችሁን እየመከራችሁ ሳለ ለውጥ የማይታይባቸው ከሆነ ሁኔታውን በማጤን መተውና ሌላ አይነት መንገድን መጠቀም ማድረግ ያለባቸው። ስለ አንድ ጉዳይ ወይንም ልጆቻችሁ የሆነ ጥፋት ቢያጠፉ ልጆቻችሁን እየመከራችሁ ሳለ ለውጥ የማይታይባቸው ከሆነ ሁኔታውን በማጤን መተውና ሌላ አይነት መንገድን መጠቀም። ሌላው ምክር ሁሉ አንድ አይነት ቃላት ብቻ በመጠቀም የሚሰጥ አይደለም። ሁሉም ይሰራል ማለትም ደግሞ አይቻልም። ስለመከርን ሁሉም ምክር ይጠቅማል ማለት አይደለም። ውጤት ያመጣል ማለት አይደለም። ምናልባት የምትለግሽው ምክር ለልጆቻችሁ ወደ በጎነት መለወጥ ያለመ ሳይሆን ከራስ ጥቅም
የእናንተን እረፍት ብቻ በመፈለግ ከተሰነዘረ ለልጆች አይጠቅምም። እንዲህ አይነቱ ምክርና ተግሳጽ ስር ሰዶ አቅጣጫን ሲያስት በእውቀቱ መርምሮ መተው ያስፈልጋል። እረፍት ፈልገህ ተሆነ የምትቆጣው ውጤት ያመጣል። ስለዚህ ይህንን ማጤን ከእያንዳንዱ ወላጅ ይጠበቃል። ሌላው 9ኛው ከወላጆች የሚጠበቀው ልጆቻችሁን በምትመክሩበትና በምትገስጹበት ጊዜ ቦታና ጊዜ መምረጥ። ቦታና ጊዜ መምረጥ። ልጆቻችሁ ምክርና ተግሳጽን ትኩረት ሰጥተው እንዲያዳምጡ ቦታና ጊዜን ማመቻቸትና ማለማመድ ያስፈልጋል። ለምሳሌ በቴሌቪዥን እይታ ወይም በጨዋታ ተመስጠው መሆን የለበትም። ሊያዳምጧቸው አይችሉም። ቦታ መምረጥ፣ ጊዜ መምረጥ ያስፈልጋል። በሰው ፊት፣ በጓደኛ ፊት ልጆቻችሁን መገሰጽ፣ መቆጣት የለባችሁ። ምክንያቱም እናቴ በጓደኛዬ ፊት፣ አባቴ በጓደኛዬ ፊት አዋረደኝ የሚል ስሜት ይፈጥርባቸዋል። ስለዚህ ቦታ መምረጥ፣ ጊዜ መምረጥ፣ ሁኔታዎችን ማመቻቸት ከእያንዳንዱ ወላጅ ይጠበቃል። ሌላው 10ኛው ከወላጅ የሚጠበቀው አብራችሁ ለመሆን መሞከር ከልጆቻችሁ ጋር። ለምሳሌ በደስታቸው ጊዜ ብቻ ሳይሆን በሐዘናቸውም ጊዜ፣ ሲያገለግሏችሁ ብቻ ሳይሆን ጥፋት ሲያጠፉም፣ ጠንካራ ሲሆኑ ብቻ ሳይሆን ሰነፍ ሲሆኑም አብሮ መሆን ጠቀሜታው ከፍ ያለ። በትምህርታቸው ውጤታማ ሲሆኑ ብቻ የምትደሰቱት ሆነ በትምህርት ደግሞ ደካማ ሲሆኑ የምትርቋቸው ሆነ በልጆች ላይ ውጤታማ ትሆኑ። በሁለቱም ጊዜ አብራችሁ መሆን፣ ደካማ ጎናቸውን መመርመር፣ የሚበረቱበትን መንገድ መቀየስ፣ ከዚያ ከደከሙበት መንገድ ወጥተው ብርቶች እንዲሆኑ ማድረግ ከወላጅ ይጠበቃል። ከወላጅ ይጠበቃል። ሌላው ከወላጅ የሚጠበቀው 11ኛው ልጆችን ማድነቅ፣ ማበረታታት፣ ማመስገን። ለምሳሌ ወላጆቻችሁ በሥራ ሲረዱ፣ ለሰዎች አክብሮት ሲሰጡ፣ ትምህርታቸውን በርትተው ሲማሩ፣ የቤተሰባቸውን ስነ ሥርዓት ሲያከብሩ ማበረታታት፣ መሸለም፣ ማመስገን ይገባል። አሁን ብዙ ወላጅ ልጆቹን የሚያበረታታው የት አካባቢ ነው ብላችሁ ራሳችሁን መርምሩ። ይህን ካደረግ ይህን እሰጥሃለሁ ከማለት ይልቅ ሲያደርገው ስትሰጠው ከዚያኛው የተሻለ ዘዴ ነው። ስለዚህ አንዳንድ ጊዜ ስጦታውን እንደ ማስፈራሪያ ወይንም እንደ ጥቅም መያያ ከያዝነው ለዚያ ለስጦታው ብቻ ብለው ሊያደርጉት ይችላል። ያ ደግሞ ውጤታማ ላይሆን ይችላል። ስለዚህ ልጆችን ማበረታታት ባለባቸው ጊዜ ማበረታታት፣ መሸለም ባለባቸው ጊዜ መሸለም፣ ማመስገን ባለባቸው ጊዜ ማመስገን፣ ጎበዞች ማለት ባለባቸው ጊዜ ጎበዞች ማለት፣ መመስከር ባለባቸው ጊዜ መመስከር ከእያንዳንዱ ወላጅ ይጠበቃል። ሌላው 12ኛው ከወላጆች የሚጠበቀው
ሊሳሳቱ እንደሚችሉ ከስህተታቸው እንደሚማሩ መገንዘብ። አሁን ብዙ ወላጅ ልጆቼ ለምን ተሳሳቱ፣ ልጄ ለምን አጠፋቸው? ወገኔ ልጅ ሊያጠፋ ይችላል፣ ልጅ ልታጠፋ ትችላለች። ስለዚህ አስቀድማችሁ ማሰብ ያለባችሁ ልጆቻችሁ ሊሳሳቱ እንደሚችል መገንዘብ፣ ደግሞም ከስህተታቸው እንደሚማሩ መገንዘብ። ለምሳሌ ልጆቻችሁ ምንም እንኳን አስቀድማችሁ ያስቀመጣችሁላቸው ገደብ ቢኖርም በተለያየ ተጽዕኖ ምክንያት ያዘዛችኋቸውን ዘንግተው ጥፋት አጥፍተው ሊሆን ይችላል። ስለዚህ ሊሳሳቱ እንደሚችሉ ከስህተታቸው ደግሞ እንደሚማሩ መገንዘብ። ለልጅ ከስህተቱ የሚማር ፍጡር መሆኑን ማመን ይኖርባል። ልጅ ዛሬ ወላጆች የሆናችሁ ቀድሞ በነበራችሁበት የልጅነት መጠን እና በአሁኑ የልጆቻችሁ ዘመን ያለውን ልዩነት መገንዘብ ያስፈልጋል። የብዙ ወላጅ ችግር ይሄ ነው። ትናንትና አንተ ባደግክበት፣ አንቺ ባደግሽበት፣ አንተን ያሳደገች እናት ያሳደገህ አባት ወይንም አያት እየገረፈ አሳድገው ሊሆን ይችላል። ያ ዘመንና ይሄ ዘመን ግን ይለያል። ያ ጊዜና ይሄ ጊዜ ግን ይለያል። ያ ወቅትና ይሄ ወቅት ግን ይለያል። የዚያን ጊዜ ትውልድና የሆነ ትውልድ ይለያል። ስለዚህ በአሁኑ የልጆቻችሁ ዘመን ያለውን ሰፊ ልዩነት መገንዘብ ከእያንዳንዱ ወላጅ ይጠበቃል። የልጆች አጥፊነት ምክንያት በወቅቱ ካሉት ነባራዊ ሁኔታዎች ጋር የተያያዙ ጉዳዮች እንዳሉ ማወቅ አለብህ። በቤታችሁ ያለውን ሁኔታ ተቆጣጥራችሁ ስርዓት ለማስጠበቅ ብትሞክሩም ልጆች ከሌሎች አካባቢ የሚያመጧቸው አዳዲስ ጉዳዮች እንዳሉ ማወቅ አለብህ። ከትምህርት ቤት፣ ከተለያየ ከጓደኛ፣ ከጎረቤት፣ ከመገናኛ ብዙሃን ከሚያዩት ከሚሰሙት ብዙ ነገሮችን ይዘው ሊመጡ ይችላሉ። ስለዚህ ይህንን ማወቅ፣ ይህንን መረዳት ያን ጊዜና የአሁኑ ጊዜ በትኩረት መመልከት ያስፈልጋል። ለልጆችሽም ትናንት አንተ ያደግክበትን አያትህ ገርፋ ተሆነ፣ አባትህ ገርፎ ተሆነ፣ እናትሽ ገርፋሽ ተሆነ ያንን አይደለም መንገር። እሱ አይደለም። እሱ ለልጆች ማሳደጊያ ጥበብ አይደለም። አያትህ ወደ ገዳም ወደ ቤተ ክርስቲያን ይዛ ስትሄድ አያትህ እንድታስቀድስ እንዴት እንዳደረገች፣ እግዚአብሔር እንድትወድ እንዴት እንዳደረገች፣ ወደ ገዳማት፣ ወደ አድባራት፣ ወደ ቅዱሳን ቦታ እንዴት አድርጋ እየወሰደች ገዳማትን፣ ሃይማኖትህን፣ ቅዱሳንን፣ እግዚአብሔርን፣ የክርስትና ሕይወትን እንዴት እንዳሳወቀችህ ነው መንገር። ያ ነው ለልጆች የሚጠቅመው። ሌላው ከወላጆች የሚጠበቀው ሳይሰለችሁ መጸለይ፣ ለልጆቻችሁ መጸለይ፣ ለራሳችሁም መጸለይ። እግዚአብሔር ትዕግስቱን እንዲሰጣችሁ፣ እግዚአብሔር ጽናቱን እንዲሰጣችሁ፣ እግዚአብሔር ልጆቻችሁን በምታሳድጉበት ጊዜ ከፊታችሁ እንዲቀድም እግዚአብሔር እንዲባርካችሁ ልጆቻችሁን መጸለይ፣ ሳይሰለችሁ ተስፋ ሳይቆርጡ መጸለይ፣ የጸሎትን ሕይወት ማለማመድ፣ ለራሳችሁም ለልጆቻችሁ። ምግብ ስትበሉ ዝም ብሎ አቅርቦ ከመብላት ይልቅ የጸሎት ሥርዓትን ማስተማር፣ ማዕድ ቀርቦ እንዲጸልዩ ማድረግ፣
ማዕዱ ካለቀ በኋላ ስብሐት እንዲሉ ጸሎት እንዲለማመዱ ማድረግ። ለምሳሌ በዚህ በገዳማችን አይታቸዋል። ሁሉም ልጆች በአንድ ላይ መጥተው ስብሐት የሚለው አንድ ልጅ ነው። እኛ ግን እኔ ሳስተምር አይታችሁ ተሆነ 40 60 ልጆች አንድ ላይ ስብሐት ይላሉ። ለምን? ሁሉም እንዲለምዱት፣ አንዱ በአንዱ እንዳይቀና፣ ሁሉም ጸሎት ማድረግን። ምክንያቱም እዚያ እኔ ጋር 1 ሰዓት ነው የሚቆዩ። ከዚያ በኋላ ወደ የቤታቸው ስለሚሄዱ በቤታቸው ይህንን ስርዓት እንዲለምዱት ገንዘብ እንዲያደርጉን ለማድረግ ያንን ስራ እንሰራለን። ያንን ማድረግ እናንተ ነጠላ ልብሳችሁ ባርከው አመስግነው ጸልየው እንዲበሉ ማለማመድ፣ እናንተም ይህንኑ ማድረግ። ካለቀ በኋላ እንዲያመሰግኑ ስብሐት እንዲሉ ማድረግ፣ እናንተም ይህንኑ ማድረግ። ስለዚህ መጸለይ እንደሚገባቸው በምሳሌ ያላቸው ተብሎ የሉቃስ ወንጌል ምዕራፍ 18 ቁጥር 1 ላይ በግልጽ ተቀምጧል። የትኛውም ሰው ሳይሰለች ተስፋ ሳይቆርጥ ወደ አምላኩ ወደ እግዚአብሔር ስለ ራሱ፣ ስለ ልጁ፣ ስለ ሀገሩ፣ ስለ ወገኑ፣ ስለ ኃጢአቱ፣ ስለ ወንድሙ ኃጢአት መጸለይ እንዳለበት በምሳሌ አላቸው። በአንድ ከተማ እግዚአብሔርን የማይፈራ ሰውን የማያፍር አንድ ሰው ነበር። አንድ ዳኛ፣ አመፀኛ ዳኛ፣ ፈሪሃ እግዚአብሔር የሌለው፣ ሰውን የማያፍር ደፋር፣ ሰውን የሚንቅ የሚያቃልል፣ እውነት የሚባል ነገር የማያውቅ አንድ ሰው ነበር። በዚያ በሱ ከተማ ደግሞ እግዚአብሔርን የምትፈራ ሰውን የምታፍር ግን የተበደለች ፍርድ የምትፈልግ የሚፈርድላት ያጣች የተበደለች የተገፋች አንዲት ሴት ነበረች። እቺ ሴት ወደዚህ አመፀኛ ዳኛ እግዚአብሔርን ወደማይፈራው ሰውን ወደማያፍረው ወደዚህ ሰው ዕለት ዕለት እየመጣች ከባላ ጋር ይፍረድልኝ፣ ከችግሬ አውጣኝ፣ እንበይን አበስልኝ እያለች ትለምነው ነበር። ሊፈርድላት ግን አልወደደም ይላል። አንዳንድ ጊዜ እንደዚህ አይነት ሰው ሊገጥማችሁ ይችላል። ሰውን የማያፍር እግዚአብሔርን የማይፈራ ግን በዙፋን የተቀመጠ እውነት የማይናገር እውነት የማይፈርድ እውነት የማይሰራ በእውነት የማይሄድ እውነትን የማያደርግ ከእውነት ጋር የማይተባበር አመፀኛ ሰው ሊገጥማችሁ ይችላል። ግን ተስፋ ሳትቆርጡ መጸለይ። ልጆቻችሁ በማትፈልጉት መንገድ ላይ ልታገኟቸው ትችላላችሁ። ተስፋ አትቁረጡ፣ ጸልዩ፣ አልቅሱ፣ ለምኑ። ስለዚህ ይህ ሰው አመፀኛ ነው፣ ሰውን አያፍርም፣ እግዚአብሔርን አይፈራም። እቺ ሴት ደግሞ ደሃ ናት፣ ግን ፍርድ ትፈልጋለች። ሁልጊዜ እየመጣች ፈረድልኝ፣ ተበድያለሁ ትለዋለች። ሊፈርድላት አልወደደም። አንድ ቀን ግን አንድ ነገር አሰበ። ሊፈርድላት ተነሳ። የሚፈርድላት ግን ስለ እውነት አይደለም፣ ስለ ተበድላለች ብሎ ስላመን አይደለም፣ ሰውንም ስላፈራ አይደለም፣ እግዚአብሔርን ስለፈራ አይደለም። እየመጣች እንዳትጨቀጭቀኛል፣ በሬን እንዳታንኳኳ፣ እየመጣች እንዳትነዘንዘኝ ልፍረድላትና ልገላገላት። አሁን ከዚህ ውስጥ የሴትዮዋን ጽናት ነው የምታዩት። እሱ በምንም ምክንያት ይፍረድላት፣ ግን እሷ ፍርድ መልስ ልታገኝ ነው። በጽናቷ፣ በብርታቷ፣ በመመላለሷ፣ በማንኳኳቷ ሳትሰለች፣ ሳትደክም፣ ተስፋ ሳትቆርጥ በመመላለሷ እፈርድላታለሁ። እንኪያስ ይላል አመፀኛው ዳኛ እግዚአብሔርን ሳይፈራ ሰውን ሳያፍር የሚፈርድ ከሆነ ጠዋትና ማታ ለሚለምኑት በሩን ለሚያንኳኩት ወደ እኔ ለሚጮኹት እንዴት እግዚአብሔር አብልጦ አይፈርድላቸው? እውነት እላችኋለሁ አብልጦ ይፈርድላቸዋል። ለምን? እግዚአብሔር እውነተኛ ነዋ። ስለዚህ ስለ ልጆቻችሁ መጸለይ፣ ደጋግማችሁ ስለ ልጆቻችሁ ማልቀስ። አንድ ጸሐፊ ወይንም አንድ አባት ለልጅ ደጋግመ
እግዚአብሔርን ከምትነግረው ለእግዚአብሔር ስለ ልጅ ደጋግመህ ንገረው ይላል። አዎ ደጋግማቸው ለእግዚአብሔር መንገር ፍርድ እውነት ነው። የሚለምኑት ይቀበላሉ፣ የሚያንኳኩት ይከፈትላቸዋል፣ የሚፈልጉ ያገኛሉ። ስለዚህ ደጋግሞ መጸለይ፣ ይህንን ወንጌል ገብታችሁ አልቡት። ያን ጊዜ ውጤታማ ትሆናላችሁ። በመቀጠል ልጆች ለምን ያጠፋሉ? እኛ ይሄንን ሁሉ አድርገናል፣ ፈጽመናል፣ ግን ለምን ያጠፋሉ ካላችሁኝ የሚቀጥሉትን ነጥቦች ልጆች ለምን እንደሚያጠፉ፣ ለምን እንደሚሳሳቱ፣ ለምን በጥፋት መንገድ ላይ እንደሚገኙ የሚቀጥሉትን ነጥቦች እንመልከት። እግዚአብሔር ከሁላችን ጋር ይሁን። የምናየው ልጆች ለምን ያጠፋሉ? ልጆቻችሁን በምታሳድጉበት ጊዜ ልጆች ሲያጠፉ ታያላችሁ። ምክንያቱ ምንድን ነው? ልጆች ለምንድን ነው የሚያጠፉት የሚለውን የተወሰኑ ነጥቦችን አንስቼ መልስ ልስጣችሁ። ይሄንን እንደ ምሳሌ እያነሳው ልግለጽላችሁ። እንበልና ልጅህን እያስተኛህ እያለ ወይንም እያስተኛሽ እያለ ጎንበስ ብለህ ወይንም ብለሽ ግንባሩን ልትስመው ወይንም ልትስሚው ስትል ወይንም ስትይ አስነጠሰብህ ወይንም አስነጠሰችብህ፣ ምን ታደርጋለህ? ጥያቄ ነው። ልትስቅ ትችላለህ? ትቆጣለህን? ደጋግሞ ቢያስነጥሰውስ ትናደዳለህን? ጥያቄ ነው። ተው አታስነጥስ ማለት ትችላለህን? ማስነጠሱንስ ልትቆጣጠረው አይችልም። አንተም ይህን ማስቆም አትችልም፣ እሱም ሊቆጣጠረው አይችልም ወይንም አትችልም። አንተም ይህንን ማስቆም አትችልም። ላስቆመው ብትል እንኳን ትርፉ ለራስህ ንዴት፣ ለልጅህም ጉዳትና ግራ መጋባት ነው። ማድረግ የምትችለው ልጅ ሲያስነጥሰው እጁን ወይም ሶፍትን እንዴት አድርጎ መጠቀም እንዳለበት ማስተማር ነው። በልጆች ላይ ጥፋት ነው ብለን የምናስበው ነገርም ልክ እንደዚህ ሆነው በጭራሽ እንዳያጠፉ ማድረግ አትችልም። ለምን እንደሚያጠፉ በአግባቡ ለመረዳት ከሞከርን ግን ምን ማድረግ እንደሚችሉ ልናለማመዳቸው ወይንም ልታለማምዷቸው ትችላላችሁ። ለዚህም የሚከተሉትን አንዳንድ ነጥቦች ይህን ለማድረግ ሊያግዟችሁ ይችላሉ። አንደኛ ወይንም ጥፋት ነው ከምንለው በስተጀርባ ሌላ ምክንያት ሲኖር ልጆች ያጠፋሉ። አንድ ሕፃን እኛ ጥፋት ነው የምንለውን ነገር የሚያደርግ በጥልቀት ብናየው ምናልባት ግብታዊ የሆነ መልስ ለመስጠት ላይዳርገን ይችላል። ምሳሌ አንድ የ2 ዓመት ሕፃን ገና አዲስ የተወለደን ጨቅላ ወንድሙን ሊመታው ይችላል። ለምንድን ነው የሚመታው ብለን ስንመረምር ግን ምናልባት ቀንቶ ሊሆን ይችላል። ወይም ደግሞ ጨቅላው ስለማይጫወት ከኔ ጋር ተጫወት እያለው ሊሆን ይችላል። በዚህ ጊዜ የምናየው መምታቱን ብቻ ከሆነ ችግሩ የኛ ነው የሚሆነው። ቀንቶ እየመታውን ከሆነ የሚቀናው ከእርሱ ጋር ያለንን አብሮነት ስለሚቀንስበት ስለሚሆን ይህን ማስተካከል የወላጅ ድርሻ ነው። አጫውተኝ እያለው ከሆነም እስከ ጊዜው ጊዜ
ትልቁን ልጅ ከእኛ ጋር እንዲጫወት ወይንም ከእናንተ ጋር እንዲጫወት ማድረግ የእናንተ ኃላፊነት ነው። ስለዚህ እንደየልጆቻችሁ ሁኔታ ልጄ ይህን እያደረገ ያለው ለምንድን ነው ብሎ መጠየቅ ያስፈልጋል። የሚያሳዝነው ብዙዎቻችሁ ወላጆች ልጆችን ይህን ለምን እንደሚያደርጉ ማወቅ አትፈልጉም። የምትፈልጉትም ልጃችሁ እንደሆነ አዋቂ ሆኖ ቁጭ እንዲልላችሁ ነው። እንዲህ እንዲሆኑ የሚያደርጋቸው ግን ርዋቸው ወይንም ደክሟቸው ወይንም አሟቸው ወይንም ሸልችቷቸው ወይንም አዝነው ወይንም ተበሳጭተው ወይንም ብቻቸውን ሆነው ወይንም ራስን መግዛት እየተለማመዱ ወይም ከሌላ ሰው ያዩትን እያደረጉ ወዘተርፈ ሊሆን ይችላል። ብዙ ምክንያቶች ስለሚኖሩ ይህን ፈልጎ ማግኘት የወላጅ ድርሻ ነው። አንዱና ተገቢው መልስ እንድትሰጡ የሚያደርገው ሲያጠፋ ጥፋት ነው ከምትሉት በስተጀርባ ሌላ መንገድ ሊኖር ስለሚችል እሱን ማጤን ማለት ነው። አብሮነትን ማዳበር ሲፈልጉ ሊያጠፉ ይችላሉ። ልጆቻችሁ ሁልጊዜ በአካል ከነርሱ ጋር እንድትሆኑ ከነርሱ ጋር የአብሮነት ጊዜ እንድታሳልፍ እንዲያውቁና እንድናውቃቸው ይፈልጋሉ ወይንም እንድታውቋቸው ይፈልጋሉ። አብሮነት ማለት ለልጆቻችሁ እንደ ምግብ ነው። አጠቃላይ የሰው ልጅ ተፈጥሮ አንድነት ነው። ሥላሴ ምንም በአካል በስም በኩነት ሦስት ቢሆኑም አንድ እግዚአብሔር ናቸው። የሰው ልጅ በአርአያ ሥላሴ ስለተፈጠረ በአካል በስም በኩነት ቢለያይም አንድ መሆን መዋሃድ አለመነጣጠል ባህሪያዊ ተፈጥሮው ነው። አብሮነት ወይንም አንድነት ሰው የመሆን ዋና ነገር እንደመሆኑ ልጅን የማሳደግ ዋናው ነገርም ይኸው ነው። ልጆቻችሁ የሚፈልጉት ይህንን ነው። አባትየው ይኸው የሳልኩትን እናትየዋ ይኸው እንዲህ አደረግኩ የሚሉ አነጋገሮችን ለልጆቻቸው ከእኛ ጋር አብሮ ለመሆን ወይንም ከእናንተ ጋር አብሮ ለመሆን የሚያደርጓቸው ጥረቶች ናቸው። ሲደሰቱ ደስታቸው ከእኛ ጋር ማድረግ ይፈልጋሉ ወይንም ከእናንተ ጋር ማድረግ ይፈልጋሉ። ሲያዝኑ ሐዘናቸውን ከእኛ ጋር ወይንም ከእናንተ ጋር ማድረግ ይፈልጋሉ። ወድቀው ወይም የሆነ ነገር ቢመታቸው የተመቱትን ቦታ ብትዳብሱላቸው ወይም እፍ ብትሉላቸው ደህና የሚሆኑበት ሌላ ሳይሆን የአብሮነት ምስጢር ነው። ከሌላ ሰው ጋር እያወራን ከሆነ በመካከል መጥተው የሚገቡት ከስራ ደክሞን ስንገባ ደክሟችሁ ስትገቡ እያንዳንዳቸው ከእኛ ጋር መሆንና ወይንም ከእናንተ ጋር መሆንና በእኛ ወይንም በእናንተ ላይ መነጣጠል ትከሻንን ላይ መብጣት የሚፈልጉት ልብሳችሁን እንድትቀይሩና ቦርሳችሁን እንድታስቀምጡ እንኳን እድል የማይሰጡት አብሮነት ከቤት ትታቸው ስትወጡ ወይም ስልክ ተደውሎ ስታወሩ የሚያለቅሱበት ወይም የሚከፋቸው አንዱ ምክንያት ነው። ይህም አብሮነት ምን ያህል ወሳኝ ነገራቸው እንደሆነ የሚያስረዳ ነው። ከልጆቻቸው ጋር በቀላሉ በፊታቸው ገጽታ በማቀፍ የሚሉትን በማዳመጥ እጃቸውን በመያዝ ከእነርሱ ጋር አብሮ በመጫወት መጽሐፍ በማንበብ በመዘመር ወዘተ አብራችኋቸው ልትሆኑ ይገባል። ልጆቻችሁ የምትፈልገውን ነገር ሲያውና የሚፈልጉትን ነገር ሲያውና ይህን በበጎ መልኩ ስትቀርጸው ከፈለግ አብሮነቱ ተገቢ መልስ እንዲሰጣቸው ይረዳል። ከዚህ በፊት ስንለው እንደነበረው ዘላቂው ግባችንን እንድናሳካ ወይንም እንድታሳኩ ይረዳቸዋል። ከእነርሱ ጋር አብረን ስናሳልፍ ወይንም አብራችሁ ስታሳልፉ ይህን ማድረግ ትችላላችሁ። ከልጆቻችሁ ጋር የሚኖራችሁ አብሮነት ሲያድጉ ከሌሎች ሰዎች ጋር ለሚኖራቸው ግንኙነት እንደ መሰረት ነው። በኋላ የሚገልጹት
ከእናንተ የተማሩትን ነው። እናንተ ጥፋት ነው የምትለውን ነገር ሲያጠፉ የምትመለከታቸው ብዙውን ጊዜ ከአንተ ጋር አብሮ መሆን ስላልቻሉና አንዳች ነገርን ሲሞክሩ ነው። ያ የሞከሩት ነገር ትክክል ያልሆነው ለአንተ፣ ለአንቺ፣ ለእኛ ነው፣ ለእነርሱ አይደለም። በአብሮነታቸው ብናያቸው አጠፉት በምንለው መንገድ ባላጠፉ ነበርና። አንተና ባለቤቱ ስታወራ በመካከላችሁ እናቴ አባቴ ይላል። ለምን ይህን እንዳደረገ የተረዳኸው ቆይተ ሊሆን ይችላል። ከእርሱ ጋር የነበረህን አብሮነት ስላጣውና እርሱን ፈልጎ ነው። ብዙ ሕፃናት እንዲህ የሚያደርጉት ትኩረት ስለሚፈልጉ ነው። ሕፃናት ግን ለሚያደርጉት ነገር ትኩረት እንድትሰጣቸው ከሚፈልጉት በላይ ከአንተ ጋር ከአንቺ ጋር አብሮ መሆንን ስለሚወዱ ነው። ለልጆቻችሁ በተለይ አዲስ ልጅ ሲወለድ ብዙውን ጊዜ ሊከፋቸው ይችላል። የሚከፋቸው ግን ልጅ ስለተወለደ ሳይሆን የእነርሱን አብሮነት የሚቀንሰውና ሁሉም ሰው እነርሱን ትቶ ወደ አዲሱ ልጅ የሚሄድ ስለሚመስላቸው ነው። ስለዚህ ከእነርሱ ጋር ያለህን አብሮነት መቀነስ አይገባም። በአንድ ላይ አድርጎ አብሮነቱን ማዳበር ይቻላል። ሌላው ሐመሩሃ ላሉበት ዕድሜያቸው ትክክል ስለሆነ ሊያጠፉ ይችላሉ። ብዙ ወላጆች ልጆቻቸው ሲያጠፉ ሰነፎች፣ ባለጌ፣ ስግብግብ ወይም በአጠቃላይ ሥርዓት የሌላቸው አድርገው ያስቧቸዋል። ይህ በአፍአ ሲታይ ትክክል የሚመስለው አተያይ ግን ትክክል አይደለም። ልጆቻችሁ በተሳሳተ መንገድ እንድታሳድጉ ከሚያደርጉት ነገሮች አንዱ ይህ ነው። ልጆቻችሁ ያሉበት ዕድሜ ያላገናዘበ አስተያየትም ነው። አንዲት እናት ልጇ ተቧጭራባት ምን ባድረግ ይሻለኛል ትላለች። የጠየቀችው ሰውም ስንት ዓመቷ ነው ብሎ ጠየቃት። እናቷም 5 ወሯ ስትል መለሰች። የ5 ወር ሕፃን እጇን ማወራጨትና ለመያዝ መጣር የዕድሜው አንዱ መገለጫ ነው። ስለዚህ ጥፍሯን በአግባቡ መቁረጥ እንጂ ጥፋት ነው ብሎ መጠየቅ ድንቅ ነው። ሕፃናት ላሉበት ዕድሜ ትክክል የሆነውን ነገር ለእኛ ወይንም ለእናንተ ትክክል የማይመስላችሁ ዕድሜያቸውን ስለምትዘነጉት ነው። ተገቢ መልስ እንዳትሰጣቸው ያደርጋችኋል። ሕፃናት ሁልጊዜ የሚማሩ ከሆነ የእናንተ ኃላፊነት ሳይሰለችው ተገቢ መልስ በመስጠት ማስተማር ነው። ተማሪ ለመማር ሲተጋ አስተማሪም ይበልጥ ትዕግሥተኛ መሆን ያስፈልገዋል። በተለይ ሲርባቸው ወይንም ሲደክማቸው ወይም የሚፈልጉትን መናገር የማይችሉበት አንደበታቸው ባልፈቱበት ሁኔታዎች ውስጥ ይህን የሚገልጹበት መንገድ ለመማር ከባድ ይሆንባቸዋል። ወላጅም ይበልጥ ይህን በመረዳት ትዕግሥተኛ መሆንና ለዚያ ዕድሜያቸው ተገቢ አገላለጽ መሆኑን መገንዘብ ያስፈልጋል። የ2 ዓመት ሕፃን በግድግዳ፣ በሶፋ፣ በልብስ፣ በወረቀት ባገኘው ቀለም መጻፍ እኩል ነው። ይህን በማድረጉ ልትቀጣው አይገባም። የሚጻፈው ወረቀት ላይ እንደሆነ እንዴት ማስተማር እንዳለባችሁ ማሰብ ነው። ልጃችሁ የሚጽፍበት እስክሪብቶ ወይንም ፓርከር የማይደርስበት ቦታ ላይ ማስቀመጥ ወይም ደግሞ በዚህ የሚጻፈው ወረቀት ላይ ነው ማለትና እነዚህን የመሳሰሉ ተገቢ መልሶች ከእናንተ ይጠበቃል እንጂ ማስደንገጥ፣ መስደብ፣ መቆጣት ትክክል አይደለም። ምክንያቱም ስህተት የሆነው ለአንተ እንጂ ለእርሱ አይደለምና። ለዕድሜያቸው የሚመጥን ጠባይ ሲያሳዩና ይህ በእኛ እይታ ትክክል እንዳልሆነ ስትገነዘብ እንዴት እንደምትቀርጸው ጊዜ ወስዶ ማሰላሰል እንጂ በልጆቻቸው ላይ ተገቢ ያልሆነ ምላሽ መስጠት ተገቢ አይደለም። ከዚህ በፊት
እንዳነሳሁት ልጆቻችሁ በመጫወቻ ቢጣሉ በዚያ መጫወቻ እንዴት ተራ ጠብቀው እንዲጫወቱ ማሳየት የእናንተ ድርሻ መሆን አለበት እንጂ ለምን ተጣላችሁ እያላችሁ መቆጣት ትክክል አይደለም። በሀገራችን ሕፃናት ተሰባስበው ሲጫወቱ በእጅ ይጫወታሉ። ይህም ማለት እኔ ብጀምር፣ እኔ ብቀጥል፣ እኔ ብሰልስ ማለታቸው ነው። በዚህ በየተራቸው ካልሆነ አይጫወቱም። ይህን በጎ ባህል መጠቀም ይረዳቸዋል። ለምሳሌ ብጀ ብቀ ብሰ እያሉ ይጫወታሉ ማለት ነው። ሁሉም ልጆች የተለያዩ ስለሆኑ ሊያጠፉ ይችላሉ። አንዳንድ ሕፃናት አንድ ነገር ለመማር ብዙ ጊዜ ሊፈልግባቸው ይችላል። የምትላቸውን ለማዳመጥ፣ ሰውን ለማክበር፣ ራሳቸውን ለመግዛት፣ ባጭሩ ተገቢው ነው የምትለውን ጠባይ ለመያዝ ጊዜና ጥረት ሊፈልጉ ይችላሉ። ይህን ለምን ይሆናል ማለት አይገባም፣ ከእኛ ቁጥጥር ውጭ ነውና። እኛ ግን ለእያንዳንዳቸው እንዴት ተገቢ ምላሽ ልንሰጣቸው ወይንም ልትሰጧቸው እንደምትችሉ ራሳችሁን ማለማመድ ይኖርባችኋል። ብዙዎች ወላጆች አስቸጋሪ ተብለው የሚረዱት ሕፃናት አንድን ነገር ለመማር ረጅም ጊዜ የሚያስፈልጋቸው ሕፃናት ናቸው። አስቸጋሪ የሆኑ የመሰላችሁ የእኛ ኃላፊነት የእናንተ ኃላፊነት ስለጨመረ ነው። በተለይ ከልጆቻችሁ አንዱ ለምሳሌ አንድ ጊዜ ብቻ ነግረኸው የሚሰማህና የሚታዘዝህ ከሆነ ሌሎቹ ልጆቻችሁም እንደዚህ ሕፃን እንዲሆኑልህ በመጠበቅ ልትቆጣቸው ወይንም ልታናድዳቸው ትችላለህ። ይህ ግን ትክክል አይደለም። ልጆቻችሁ እያሳደጋችኋቸው ያላችሁት የእግዚአብሔር ልጆች እንዲሆኑ ነውና። በተጨማሪም ልጆች የተለያዩ እንደመሆናቸው ልታነጻጽሯቸው አይገባም። መንታ የሆኑ ልጆች ሳይቀሩ የተለያዩ ናቸው። ያዕቆብና ኤሳውን ብትመለከት እንደዚሁ ናቸው። ማድረግ ያለባችሁ ልጆቻችሁ የራሳቸው አቅም እንዲማሩና ተጋድሏቸውን እንዲፈጽሙ ማድረግ ነው። ከሌላ ሰው ያዩትን መጥፎ ነገር ሊያደርጉ ይችላሉ። አንዳንድ ጊዜ ልጆቻችሁ ወይንም ልጆቻችን የማንጠብቀውንና የማትጠብቁትንና ደማችሁን ሊያፈላ የሚችል መልስ ሊሰጡን ወይም ተገቢ ያልሆነ ጠባይ ሊያሳዩን ወይንም ሊያሳዩአችሁ ይችላል። በዚህ ጊዜ በሰማነው ወይንም በሰማችሁት ባየነው ወይንም ባያችሁት እንግዳ ጠባይ ተነሳስታችሁ በልጆቻችሁ ላይ አንዳች ነገር ከማድረግ በፊት መጀመሪያ መረጋጋት ይኖርባችኋል። ራሴን የማስገባው እኔም መምህር ስለሆንኩ ነው። ከዚያ ሰው የሰማው ወይም ሲያደርጉት ያየውን ነገር ከየት እንደሰሙት ወይም እንዳዩት መጠየቅ ይኖርባችኋል። በእርግጠኝነት መልሱን ይነግሯችኋል። ከቴሌቪዥን ወይም ከፊልም ወይም ከጓደኞቻቸው ሰምተውት ወይም አይተውት ሊሆን ይችላል። ከዚህ በኋላ የእናንተ ሥራ መሆን ያለበት ይህ ከሌላ ሰው ያየውን መጥፎ ነገር እንዴት ከልጆቻችሁ ልታርቁት ወይንም ገደብ ልታኖሩበት እንደሚገባ ማሰብ ነው። በጣም ከባዱ ነገር ልጆቻችሁን ያዩትን ወይም የሰሙትን ከእናንተ ከወላጆቻቸው ከሆነ ነው ከባዱ የሚሆነው ይሄ ያዩት ክፉ ጠባይ ከእናንተ ከሆነ ነው። ልጆች ከዚህ ውጭ ምን ሊማሩ ይችላሉ? ብዙዎቻችሁ እንደዚህ ያሉ ግብረ ገብነት ለልጆቻችሁ ላይ መልስን እንድታሳዩአቸው በጥንቃቄ እንድታስተምሯቸው ይፈልጋሉ። አንዳንድ ሕፃናት በተፈጥሯቸው የሚያሳዩ ለየት ያለ ጠባያት መኖሩ ነው።
እንዲያጠፉ የሚያደርጋቸው። ለምሳሌ የሚያስለቅሳቸው ነገር ሲገጥማቸው መሬት ላይ ሲንፈራፈሩ በቀላሉ ለቅሷቸው ላያቆሙ በቀላሉ ሊደነፉ ወዘተ ሊሆኑ ይችላሉ። እንዲህ በሚሆኑበት ጊዜ ተናደህ ተነስ፣ ሁለተኛ እንደዚህ ትልና ብለህ እርምጃ በምትወስድባቸው ከመናገር ይልቅ ልጆችህን ይህን የመሰለ ጠባይ ካላቸው መጀመሪያ ማድረግ ያለብህ ከዚህ ሐዘናቸው ማውጣት ነው። ልታቅፋቸው ወይም ጉዳታቸውን ሲነግሩ ልታዳምጣቸው ትችላለህ። ከተረጋጉ በኋላ ምን እንደተከሰተና ምን ሊያደርጉ እንደሚችሉ ልታወራቸው ትችላለህ። በሚያሳዩት ጠባይ ምን ሊያስከትልባቸው እንደሚችልም እንደ መጠናቸው ልታስተምራቸው ትችላለህ። ብዙዎችን የሚቀናን ብዙዎቻችሁ ወላጆች የሚቀናችሁ መጀመሪያ ዘላቂውን ግብ ያላደረጉ ምላሽ ሰጥተህ ከዚያ ተገቢ መልስ መስጠት ነው። ይህ ግን ፍጹም አይሰራም። መሆን ያለበት መጀመሪያ ተገቢ መልስ መስጠት። ተገቢ መልስ ማለት እንደተመለከትነው ዘላቂውን ግብ ታሳቢ ያደረገ ነው። ስለዚህ በእንደዚህ አይነት ሁኔታ ምን ልታደርግ እንደምትችል ልምድ ወይም እውቀት ከሌላቸው እንኳን ልምድ ካላቸው ወላጆች መጠየቅ ወይም ለልጆቻችሁ በዚህ ዕድሜያቸው ምን ጠባያትን እንደሚያሳዩ አጋዥ መጻሕፍትን ማንበብ ነው። አንዳንድ ጊዜ ራሳችሁ የገዛ ልጆቻችሁን ልትጠይቁ ትችላላችሁ። በልጅነታቸው እንደዚህ አይነት ጠባይ ከነበራችሁ ይህም የልጆቻችሁ ጠባይ ለማረም አይነተኛ መንገድ ሊሆን ይችላል። ምክንያቱም እናንተ በልጅነታችሁ ያሳያችሁት የነበረው ጠባይና እያሳዩ ከሆነ በዚያ መንገድ ለመማር ይጥሩ ይሆናል። ሌላው